በተፈጸመ የድሮን ጥቃትም 4 ሰላማዊ ሰዎችም ሲገደሉ 10 ሰዎች ደግሞ መቁሰላቸውን የዓይን እማኞችም ተናገሩ። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ላይ ቅዳሜ መስከረም 17 2018 ዓ.ም ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የ4 ሰላማዊ ሰዎችን ሕይወታቸው ሲያልፍ 10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞች የሕክምና ምንጮችም ለሚዲያችን ተናግረዋል። ጥቃቱ ከዞኑ እና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይም ከቀኑ 6 ሰዓት አካባቢ ላይ መፈጸሙን 4 የዓይን እማኞችና የአካባቢ ነዋሪዎችም ተናግረዋል። የዞኑ አስተዳደር ስለ ጥቃቱና ስለደረሰው ጉዳትን ለመናገር እንደማይችል ሚዲያችን ገልጿል። በስፍራው የነበሩ የጤና ጣቢያ አንድ ባለሙያ መሳሪያ በዋናነት ፊት ለፊት መሆኗንና ታካሚዎቹ ተኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ተናግረዋል። ከጥቃቱ እንደተረፉም የተናገሩት የጤና ጣቢያ ባልደረባ ጥቃቱ የደረሰበት ቅጽበት ሲገልጹም ምንም ራሴን አላውቅም፣ መሬትም ተሰንጥቆ የዋጠን ነው የመሰለን፣ ከጎን የነበሩ ሲወርቁ እኔና እግዚአብሔር ነው የከለለን ሲሉ እማኝነታቸውን ሰጥተዋል። ፍንዳታውን ሰምተው በፍጥነት አካባቢው ላይ መድረሳቸውን የተናገሩ ሌላ የዓይን እማኝ ጤና ጣቢያ ውስጥም የነበሩ የቤተሰብ አባላትን ከጥቃቱ መትረፉን ገልጸውም ዘግናኝ ሁኔታ መመልከታቸውን ገልጸዋል። ወከባና ተጨማሪ የጥቃት ስጋትን በመፈጠሩ በደመ ነፍስ የደማውን የተመታውም እየተዛዘለ ነው የወጣውም ሲሉም ክስተቱን ገልጸዋል። የቆሰሉ ሰዎችን ማውጣታቸውንና አስክሬን ማንሳታቸውን የተናገሩ ሌላ የዓይን እማኝ ደግሞ ለመግለጽ የሚከብድ እውነት ማየታቸውንም ተናግረዋል። ፍንጣሪ እንደ አሸዋ ነው፣ እንደ እሳት ነው የሚያቃጥለውም ያሉትም በህይወት የተረፉ የጤና ጣቢያ ባልደረባ ጤና ጣቢያውን ክፉኛ መጉዳቱንም ሲገልጹ ከ5 ቁጥር ጀምሮ እስከ 7 ቁጥር ድረስም የለም ሲሉ የተቋሙ ክፍሎች መፈራረሳቸውን ገልጸዋል። ሚዲያችን የተመለከተውን እና በገለልተኝነት አካል ማረጋገጥ ያልቻሉን ፎቶግራፎችና ቪዲዮዎችን ጤና ጣቢያው ላይ የደረሰውን ጉዳትን ያሳያሉ። የጤና ጣቢያው ባለሙያዎች አይናችን እያየ 4 ታካሚና አስታማሚዎች ሕይወታቸው አልፏል ሲሉም ተናግረዋል። 3 ልጆቻቸውን ሲያስታምሙ የነበሩ ወላጆች መሆናቸውን ገልጸው 2 የዓይን እማኞችን በጥቃቱ 3 ሰዎች ወዲያው ሕይወታቸው ማለፉን መመልከታቸውን ገልጸው ሟቾችም ልጆቻቸውን ሲያስታምሙ የነበሩ እናትና አባትም እንዲሁም ወደ ሕክምና ከሄዱ በኋላ ሕይወታቸው ያለፈ ለ2 ወራት በጤና ጣቢያ ተኝተው እየታከሙ የነበሩት የአንድ ታካሚ አባት መሆናቸውን ገልጸዋል። የጤና ባለሙያው 4ኛዋ ሟች ለመገላገል ጤና ጣቢያ የመጣችው ነፍሰ ጡር ሴት መሆኗን ለሚዲያችን ተናግረዋል። ማዋለጃ ክፍል ላይ የሞተች እናት አለችም። አንዷ ነፍሰ ጡር ወልዳ ነበር። አንደኛዋ እየወለደች እያለች ነው የሞተችው። አሁን ስንሰማ አዋላጅ ነርሷም እጁን ተመቷል ብለዋል። በጥቃቱ የጤና ባለሙያዎች ልጅ የሆነችው የ6 ዓመት ህፃንን ጨምሮ ከ10 በላይ ሰዎችን መቁሰላቸውን እማኞችም ተናግረዋል። ከእነዚህ መካከል 8 የሚሆኑ ቁስለኞች የጤና ጣቢያው ባለሙያዎች መሆናቸውን ገልጸው ከ2 ቀናት በኋላም ሰኞ ዕለት መንገድ ሲከፈትም ቁስለኞች ወደ ወልዲያ ሆስፒታል መወሰዳቸውን ነው የተናገሩት። የጤና ጣቢያው የጽዳት ሰራተኛን ጨምሮ 6 ሰዎች ለሕክምና ወልዲያ ሆስፒታል መግባታቸውንና ከባድ ጉዳት ያጋጠማቸውን 3 ቁስለኞችን ቀዶ ሕክምና እንደተደረገላቸው የሚዲያችን ምንጮችም ተናግረዋል። ጥቃቱ ሲፈጸም በመንግስት ኃይሎችና በፋኖ ኃይሎች መካከል ከተማውን ውስጥም ግጭት እንዳልነበረ የገለጹ ነዋሪዎች፣ ይሁን እንጂ በወልዲያ ዙሪያ ባሉ አካባቢዎች በተለይም ጥቁር ውሃ በተባለ አካባቢ ከባድ ግጭት እንደነበረም ተናግረዋል። በዚህ ግጭት የቆሰሉ የፋኖ ኃይሎች ሳንቃ ጤና ጣቢያና መግባታቸውን ነዋሪዎች የተናገሩ ሲሆን አንድ የጤና ባለሙያ ከ10 የማያንሱ የፋኖ ታጣቂዎችን ቆስለውም በጤና ጣቢያው እየታከሙ እንደነበር ለሚዲያችንም አረጋግጠዋል። የጤና ጣቢያውን ባልደረባ ጨምሮ ሚዲያችን ያነጋገራቸው ነዋሪዎችን ጥቃቱ ቆስለው ሕክምና ለም የነበሩ የፋኖ ታጣቂዎች ኢላማ ያደረገ ሳይሆን አይቀርም ብለዋል። በጥቃቱ ሕክምና ላይ የነበሩ 6 ይሆናሉ ተብሎ የተገመቱት የፋኖ ታጣቂዎች እንደተገደሉም እና ቀብራቸውንም በአካባቢ እንደተፈጸመም ጠቁመዋል። ሚዲያችን ስለ ጥቃቱ የጠየቃቸው የሰሜን ወሎ ዞን የሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ፈለቀ ጌትነትን ስለ ጥቃቱ ሆነ ስለ
የደረሰውን ጉዳትን ማረጋገጥ አንችልም ብለዋል። አሁን አካባቢ ጠላት የፋኖ ኃይሎችን የሚንቀሳቀስበት ቦታ ነው። እዚህ ላይ ምን ተፈጸመ፣ ምንስ ጉዳት አለ የሚለውን ለማረጋገጥ እኛ ከማህበረሰቡ መረጃ መሰብሰብ አለብንም ሲሉ ጥቃቱን ስለመፈጸሙን እንኳን ማረጋገጥ እንደማይችሉም ተናግረዋል። በአካባቢውም የሚንቀሳቀሱ የፋኖ ኃይሎችም ካለፈው ሳምንት ጀምሮ በሁለቱም የወሎ ዞኖች ዘመቻ መጀመራቸውን እና ድል ማግኘታቸውንም አስታውቀዋል። የአካባቢ ነዋሪዎችን በዋናነት የሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ዙሪያ ላይም ከባድ ግጭት መቀስቀሱንና እንቅስቃሴዎችንም መስተጓጎላቸውን ተናግረዋል። አንድ የወልዲያ ከተማ ነዋሪም በወልዲያ ዙሪያ ሁለቱ ተፋላሚ ወገኖች ተፋጠው እንደሚገኙም ለሚዲያችን ገልጸዋል። የፋኖ ኃይሎች ክፍት ነው ያሉት ዘመቻ በሚወራው ልክ አይደለም ሲሉም የተናገሩት አቶ ፈለቀ ትልቅ መስመር በሆነው የባህር ዳር እና ጎንደር መውጫ ጥቁር ውሃ አካባቢ ላይም ግጭት መከሰታቸውንና መስመሩ በፋኖ ኃይሎች ለቀናት መዘጋቱን ተናግረዋል። ከወልዲያ ከተማ በቅርብ ርቀት ላይ የምትገኘው ሳንቃ ከተማ ሐሙስ መስከረም 15 2018 ዓ.ም ከሰዓት ጀምሮ በፋኖ ኃይሎች ቁጥጥር ስር መሆኗን ነዋሪዎችም ተናግረዋል። የሳንቃ አካባቢ ማህበረሰቡን ከፍተኛ ፍርሃት ውስጥም እንደሆነ ነዋሪዎችም ገልጸዋል። ፈርተን መድኃኒት እንኳን ማውጣት አልቻልንም፣ ምክንያቱም ድሮን ይዞራል፣ ትናንትም ሲዞር ነው የዋለው። እነሱ የፋኖ ኃይሎችን እዚህ ናቸው፣ ምንም እንደምንሆንም ግራ ገብቶናል ሲሉ አንድ ነዋሪ ያሉበትን ሁኔታ አስረድቷል። ሌላ ነዋሪ ደግሞ ሰው ሲወጣ አይታይም፣ አይንቀሳቀስም፣ በጣም የሚያስፈራ ነው፣ አስቸጋሪ ሁኔታ ውስጥ ነው ያለነው በማለት ያሉበትን ሁኔታም ተናግረዋል።